ከህጋዊ ባሏ ገንዘብ ተቀብላ ለውሽማዋ መኪና የገዛችው ሴት እዚህ ሚዲያ ላይ እጅግ መነጋገሪያ ሆናለች። ራሷን በአንደበቷ ወጣ ያደረገችውንም ተናግራለች። እሱን የማሰማችሁ ይሆናል። በኢትዮጵያ ዩኒቨርሲቲዎች ላይ ከባድ የሆነ የተቃውሞ ሰልፍ የተካሄደ ይገኛል። ለምን እነግራችኋለሁ። ሰራተኛ ስትቀጥሩ ስንቶቻችሁ ናችሁ የምታስመረምሩት? ኤችአይቪ ያለባትን ሰራተኛ የቀጠሩት ወላጆች እንግዲህ ልጃቸውን የኤችአይቪ ቫይረስ ተጠቂ አድርገዋታል። ይህንንም ዘርዘር ያለ መረጃ እነግራችኋለሁ። ስግጥፍ ምስ የሚለው ኮንሰፕት ደግሞ ከአዶናይ አልፎ እንግዲህ የሃይማኖት መምህራን ሳይቀሩ አስተያየት እየሰጡበት ይገኛሉ። እሱንም የማሰማችሁ ይሆናል። እንዲሁም ደግሞ ሩታና ሄርሜላ በከባድ ሁኔታ ተፋጠዋል። እሱንም እነግራችኋለሁ። የጽጌና የዳኒም ጉዳይ ላይ አዲስ ነገር ይኖራል። እነዚህንና ሌሎች መረጃዎችን ሰብስቤ ይዤላችሁ መጥቻለሁ። ሰላም ለእናንተ ይሁን። እንደምን ቆያችሁ? መለይ ፌዳው ነኝ። አሁን በቀጥታ ወደ ቪዲዮ አልፋለሁ። እናንተ ግን የተለመደውን ሰብስክራይብ እና ላይክ አረ ላይክ አርጉ። ተው ቤተሰብ ይጠቅመኛል። እኔ ባለቤቱን አምሮባት ሲያይላ ቆንጆ ነሽ ነገሩ ነው። ቆንጆ ነሽ ከኔ ጋር ከገጠምሽ አይድህነት ሁሉ ነገር ይጎደልሽ። አመሰግናለሁ የኔ አባት። ማሰቡን ነገር ነው ቀርማቸው አደረጋችሁልኝ። ህልሜ ነበር የሆነውን ነገር እንግዲህ እኔ እንደውም እንደዚህ አረኳት ያጎሳቆልኩ እንጂ ከዚህ ባሰ ቆንጆዬ ነበርች። አይገርምም? ስላልቻልኩ አንድ ቀን ይቀየራል በማለት እስከዛ ደግሞ እግዚአብሔር ያውቃል። ወድሻለሁ ታውቂያለሽ። በረከቴ ነሽ ከማንም በላይ በምንም አልቀይርሽ። በምንም የልጅ እናት። ምንድነው የምትሰራው? እኔ አዳር የመኪና ጥበቃ አዳር ተቀጥሬ። አይድህነት አይደለም ለኔ ለነሱ ማወቅ ይቻላል። ምኑ ስንት እንደሚከፈል? አላ ትንሽ ነው። ለምንም አይሆንም። በቃ ለሸይ ነው ለአንዳንድ ሰው ለሸይ። ይሄን ፕሮግራም ኢቢኤስ ቲቪ ላይ ሮቤል የሚያቀርበው ፕሮግራም ነው። ይህ ፕሮግራም እንግዲህ በጣም የብዙዎችን ልብ ሰቅዞ የሚይዝ ፕሮግራም ነው። ምክንያቱም ድህነት ኢትዮጵያ ውስጥ ምን ያህል አስከፊው ጠላታችን እንደሆነ የሚያሳይ ነው። በጣም ደስ የሚል ፕሮግራም ነው። አብዛኞቻችን በድህነት ውስጥ ነው ያደግነው። ለአንቺ የምታውቂው ወጪ ምን አለብሽ? እና አንዳንድ ቅባት ይገዛል። የፀጉር አዎ። ለአንቺ ነው ለጋሽ በላይ አንድ ላይ ነው የምንጠቀመው ከነ ልጆቹ። አዎ። አንድ ቅባት እንደ ፋሚሊ እንጂ ኮንዲሽነር ለብቻ፣ ሻምፖ ለብቻ፣ ሳች ለብቻ፣ ጭቃ ለብቻ፣ ትሪትመንት ለብቻ፣ ሄር ግሮዝ ለብቻ፣ ስክራፕ ሎርስ ለብቻ፣ ሎርስ ለብቻ አይባልም። የለም አንድ ጭቃ ቅባት። ስሙ ማን ይባላል? አቮካዶ ይባላል። ፊዮርብሮ በእናትህ አቮካዶ ያደግንበት ማዘር በዚህች ነው ያሳደገችኝ። ባይዘ እኛ ቤት ነበረች አቮካዶ። ያው ብራንዱ ሌላ ቢሆንም ስንት ብር ነች? 120 ብር። ለስንት ጊዜ ይጠቅማል? አንድ ወር ሙሉ እንጠቅማለን። አንድ ወር ግን ያልቃል? አዎ 120 ብር። የምግብ ጨረሽ? አዎ የምግብ ጨርሻለሁ። እሺ መብራት ነው ሆስ ከክራይ ቤቱ ጋር ነው። ከቤት ኪራይ ጋር አንድ ላይ ተገላገልሽ። ከሰልስ ትጠቀሚያለሽ? ከሰል መብራት ሲጠፋ ነው። ስለዚህ ትገዣለሽ በየወሩ ወይስ አንዴ ነው? ችርቻሮ ውድ ስለሆነ መዳበሪያውን ወስዳለሁ። ስንት ነው መዳበሪያው? 220። ለአንድ ወር ይበቃል? 2 ወር ይበቃል። መብራት ሲጠፋ ብቻ ነው የምንጠቀመው። ስለዚህ ለሁለት ወር 220 ከሆነ ለአንድ ወር 110 ብር ማለት ነው። ሲደመር 110 ወገን እየደመርን 820 ብር። ምግብ ድንችና ሽሮ ብቻ ነው? ምስርስ? ምስርም በልተን አናውቅም። ምስር ላምጥቷል ነው አንተ ደግሞ ምስር እንግዳ ሲመጣ እግሩን ለዋወጣል እግሩን። ስለዚህ ማሊያ እየቀያየረች ትመጣለች። ከዚህ ውጪ ያሉ አሁን ለምሳሌ ቲማቲም ብዙም ጊዜ ምን አልገዛ ካለኝ ነው የሚገዛ። ሲኖረኝ ስትይ ከደሞዝሽ ውጪ ብር የምታገኝበት አጋጣሚ አለ ማለት ተራራፊው ላይ ከቀራች ካለ ገዛለሁ። ግማሽም ብትሆን ቲማቲም መሰረታዊ አይደለም። አዎ ቲማቲም ቅምጠት ነው ብራዘር። እዚህ ቤት መሰረታዊ ሽሮና ድንች። አዎ ቲማቲም ነው ትልቅ ከተማ ስገባ እዚህ አዲስ አበባ መጥቼ ቲማቲም ቋሚ ሆነ። አረንጓዴ ጎመን አንዳንድ ሽሮ ጎን እናደርጋለን። ሽሮ ጎን? አዎ 20 ብር ናት እሷ። 20 ብር ናት። በወር ውስጥ እንደው ቢያንስ አንዴ ይበላል? እሷ በወር ውስጥ አትገባም ስትገኝ ነው። ታያት በቃ አንደምራት። እሺ ወደ ሴት ወጪዎች ልምጣ። ሴት ሆነሽ ግድ የሚሉ ወጪዎች አሉ፣ የንጽህና መጠበቂያዎች። አዎ ለምሳሌ የንጽህና መጠበቂያ በየወሩ ትገዣለሽ? አዎ ግድ ነው። ስንት ብር ነው? 70 ብር።
አሁን እሷ በሰለጠነ ዘመን መጣ። ሳሙና ዋና ፊት መታጠቢያ ሳሙናው ከገበያ ነው የሚገዛ። እሺ አንድ ላይ የታሸገችው 5 ፍሬ ነው የምትያዘው። እሺ እሷ 50 ብር ናት። እሺ እሷን እገዛለሁ። ለአንድ ወር ይበቃል? አንድ ተተርፋለች እንጂ አንድ ወር ነው እሱ። ስለዚህ 50 ብር አራቱ ነው ማለት ነው ለአንድ ወር። ይሄ ግን የፊት ነው የገላ ነው ወይስ የልብስ ነው? አንድ ላይ ለልብሱንም በሱ ለልጆቹንም በሱ ነው የሚያጥበው። እሺ ሳሙናውን ለመቆጠብ ምን አይነት ዘዴ ነው የምትጠቀሚው እንዳያልቅምሽ? ልብሱ ሁሉስ መዘብዘብ ውስጥ አድርጌ ደግሞ ውስጥ ሆነ ሳሙና በደንብ ሳይሆን ማለት ነው። ከስር ጠረፋ ሳሙና ባረፈው ብዙ ልብስ ይታጠብ። ጨረሻ ላይ ደግሞ አንድ ሳሙና ሊደግምና አወጣለሁ። ግድ ነው እናትዬ። እኛ ባጃክስ ነበረ ፊታችንም እግራችንም የምንታጠበው ድሮ። ከዛ ሳሙና አራት አንቺ እኮ ሰለጠነ ዘመን መጥተኝ ነው እናት። እኛ እስኪ አስተዳደጋችሁን ግን ኮሜንት ያረጋችሁ ቤተሰብ። ሌላው ስለ ቡና እናውራ። ቡና ቤት ውስጥ ይፈላል? ካገኘን ነው ቡና። አሁን ለምሳሌ ካለ ይፈላል ማታ፣ ከሌለ ደግሞ እናድራለን። ቡና ግዴታ ጅማ ስለሆነ ስለዚህ በወር እንዳስቤዛ ቡና ይገዛል ወይስ አይገዛም? የኛው ነገር ሲገኝ ይገዛል። እሱ ካልኩሌት ውስጥ አይገባም። ሲገኝ ብቻ ቋሚ አስቤዛ ውስጥ የለም። ቡና፣ ቲማቲም፣ ምስር ምናምን የቅብጠት ነው። ምስር ግን እንግዳ ሲመጣ ምናምን ነው። ቲማቲም ጭራሽ ቲማቲም ምንድነው? ቲማቲም ቅብጥ አራ ነው የምትባለው። ምን ነው ጭራሽ ልጸዳዳ አልግ ምናምን ነው የምትባለው። ኤኒዌይስ ግን እናንተ እንዴት እንዳደጋችሁ እስኪ ኮሜንት አድርጉ። ይሄን ቪዲዮ ሳያው ግን ልጅነቴን በተወሰነ ደረጃ አስታውሶኝ ነው። ሰሞኑን መነጋገሪያ ወደሆነ ጉዳይ ስናልፍ እንግዲህ ሰራተኛ ስትቀጥሩ ምን ያህሎቻችሁ ታስመረምራላችሁ? ቤተሰቦች እስኪ ኮሜንት አድርጉ። ሰራተኛ ሲቀጠር ምን ያህል አሁን ውጭ ሀገር ሰራተኛ ሲቀጥሩ HIV ይታያል፣ መጸነስ አለመጸነሷ ይታያል። ሙሉ ነገር ተመርምራ ነው አይደለ ወደ ውጭ የምትሄደው። ወደ አረብ ሀገር ወደ ዱባይም ይሁን ሳውዲ የትም ስትሄድ እንግዲህ ሰራተኛቸውን ሳያስመረምሩ የቀጠሩት ወላጆች የገጠማቸውን ነገር እስኪ እንስማው። ቤተሰቦች ሰራተኛ ስትቀጥሩ HIV እና ጉበት አስመርምሩ። የወንድማችን እንደተናገረው አንዲት ሕፃን ልጅ በተደጋጋሚ ትታመማለች። ከዛ በኋላ ቤተሰብ ወደ ሐኪም ቤት ወስዶ ሲያስመረምራት HIV ተገኝቶባታል። ነገር ግን የልጅቷ ቤተሰቦች ሲመረመሩ HIV የለባቸውም። ነገር ግን ሰራተኛቸው ስትመረመር HIV ተገኝቶባታል። መረጃ ሼር ኮፒ ሊንክ አድርጉት። መልካም ቀን። እንደሰማችሁት ነው ቤተሰብ። እንግዲህ በጣም ያም ነገር ነው አይደለ? እንግዲህ እናንተ ጤነኛው ናችሁ፣ ልጃችሁ HIV ሲገኝባት በጣም ከባድ ዜና ነው ይሄ ለወላጅ። ከዚህ በኋላ ሰራተኛ ስትቀጥሩ እጅግ በጣም ከፍተኛ የሆነ ጥንቃቄ እንድታደርጉ በዚሁ ማሳሰብ ፈልጋለሁ። ለምን ካላችሁኝ ይሄው መዘዙ ይሄ ነው። እናንተ ጤነኛው ናችሁ፣ ልጃችሁ በሽተኛ ትሆናለች ማለት ነው። ይሄ በጣም ለቤተሰብ በእውነት በጣም ከባድ የሆነ ዜና ነው። ወደ ሌላኛው መነጋገሪያ ወደ ሆነ ጉዳይ ስናልፍ እንግዲህ የኢትዮጵያ ዩኒቨርሲቲዎች ላይ ተቃውሞ እየተነሳ ይገኛል። ከባድ የሆነ ተቃውሞ ምን የሚል እስኪ ሰምተነው እንመለስ። ዳውን ብራኑ የሚሉት ድምጾች ከዚህም ከዛም የተሰሙ ይገኛሉ። ለምን ህግ ወጥቷል? ምንድነው ህጉም 1 አመት በግዴታ እዛው እንዲያስተምሩ ይመስለኛል። እንደዚህ አይነት ህግ ያወጣል የትምህርት ሚኒስቴር ማለት ነው። ፕሮፌሰር ብርሃኑ ነጋ ናቸው። እንግዲህ እሳቸውን በጣም በከፍተኛ ሁኔታ ተማሪው የተቃወመ ነው። እንግዲህ በእንቅርት ላይ ጆሮ ደግፍ እንዲሉ ይመስለኛል። በጣም የሚገርማችሁ ነገር ተቃውሞ እያሰሙ ባሉበት ወቅት ትምህርት ሚኒስቴር ሌላ ህግ አውጥቷል። ምንድነው ህጉ? እስኪ ላንብብላችሁ። አዲስ የትምህርት ደንብ እስከ 150,000 ብር የሚደርስ ቅጣትና የባህል ጥበቃ ይላል። የትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ድርጊቶችን ለመከላከልና ለመቆጣጠር የሚያስችል አዲስ የሚኒስቴሮች ምክር ቤት ረቂቅ ደንብ ማውጣቱን አስታወቀ። ይህ ደንብ የትምህርት ጥራትን ለማረጋገጥ እና ብቁ ዜጎችን ለመፍጠር ያለመ ነው። ዋና ዋና ነጥቦችና ዓላማዎች የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150,000 ብር የሚደርስ የገንዘብ ቅጣት እንደሚጠብቃቸው ተመልክቷል። እየጨመሩ የመጡትን አዋኪ ጉዳዮችን ከመግታት ባሻገር ከኢትዮጵያ ወግና ልማድ ጋር ይቃረናል ተብለው የተለዩ የውጭ ባህላዊ ልማዶችን በትምህርት ተቋማት አካባቢ መፈጸም ሙሉ በሙሉ ይከለክላል። የሀገሪቱን ባህልና ወግ ይቃረናሉ ተብለው በግልጽ የዘረዘራቸውን አሉታዊ መጤ ድርጊቶችንና ክብረ በዓላትን ይከለክላል። ከነዚህም መካከል ክሬዚ ዴይ፣ ጀንትል ዴይ፣ ኦልድስ ዴይ፣ ቫላንታይን ዴይ፣ ከለር ዴይ የሚሉት ይገኙበታል። እንደሰማችሁት ነው። እንደ ከለር ዴይ፣ እንደ ክሬዚ ዴይ፣ እንደ ቫላንታይንስ ዴይ የኢትዮጵያ
ዩኒቨርሲቲዎች ላይ በፍጹም ማክበር አይቻልም ማለት ነው። ከዚህ በኋላ 150 ሺህ ብር ቅጣትም እንዳለው ያው ትምህርት ሚኒስቴር አረጋግጧል ማለት ነው። ይህ በጣም ደስ የሚል ነገር ነው። 1 ዓመት የማስተማር ግዴታ የተባለውን ያው ተማሪዎች ራሳቸው እየተቃወሙት ይገኛሉ። እሱን ባለሙያዎች ይስጡበት። የውጭ ሀገር ባህላትን በኢትዮጵያ ዩኒቨርሲቲዎች ላይ ያስገቡ ለማክበር የሚጠሩ ሰዎችን ማስቆሙ ግን መንግስት በጣም ደስ የሚል መመሪያ ነው። ትምህርት ሚኒስቴር እናመሰግናለን ጋሽ ብሬ ቴንኪዩ ብለናል። የትምህርት ሚኒስቴር ላይ የተነሳው ተቃውሞ እንግዲህ መቼ ይቆማል የሚለው እንዴትስ ሊገታ ይችላል የሚለው አይታወቅም። ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳን በቃ እኔ እንደሱ ሰገጤ መሆን ፈልግ በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ ፋራ ያለኝ እኮ ውጭ ማደር ስላቆምኩ ማን ፋራ ከኔና ከሱ በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ ጠብሳ ቆም ፋራ ኮንኩ ፋራ መሆኑን ፈልገው ይገባ ሰዎች እርድና የሚሉት ነገር ምንድነው? በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው። እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ ጥግጥጉን የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ። እሱ ነው ለኔ ስማርት። ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብያቃለሁ ልልህ ነው። ተሰብስበው መከረውኛል ነው ተሰብስበው ወደ ነበር እንዴ አንተን የመሰልክ ልጅ ተብዬ ተመክሬያለሁ። ተበላሽ ቦዲት ነው መለሰው በጣም ተበላሸኮ ተባልኩት። እኔ ሲጋራ ጫት ምናምን ሌብነት ማምሳቆም ተበላሸቻለሁ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው እና እኛ ሀገር እሱ ተገለበጠ ነገር አለ። ተገለብጦ የተገጠረ መግጊራ አለ አይደል? ሲጋራ ስታጨስ አረኝ የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል? ብዙ አላየውም። ወጣቶቹ በጣም ስማርት ናቸው። ግን ሲጋራው መጠጡ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት ነው። እሱ ነው እርድና አይደል ነው ወይ ነው? እኛ እኮ በጣም መራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙ እኛ ምን ይላል? አሁንም የደናት አልጋ ላይ የተወለድክበት አልጋ ላይ ለምተኛ ትሮጣለህ። ማን ነው ፋራ? እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ፣ ላያችን ላይ ፎቅ ሰሩ። እኛ አሁንም እዛው ነን። ስለዚህ ይሄ ነው እርድና አይደለም። ስግጥና ማለት ሰግጠህ ህይወትን መቀየር፣ ሰግጠህ ቤተሰብን መቀየር፣ ሰግጠህ የተሻለ ሰው መሆን ነው እንጂ ስግጥና መጥፎ ነገር አይደለም በሚል ፓስተር ቸሬ በደንብ አብራርቶታል። እናንተም እንደተረዳችሁት በጣም እርግጠኛ ነኝ። ዮኒ ማኛን ላጠመቁ ሰዎች እስቲ ሼር አድርጉልኝ። አሁን ደግሞ የሆነ ነገር አትነፉበትም? የ8 ወር ነገር ማገገሚያ አይደለም። የ8 ወር ብትችሉ የ8 ዓመት የሆነ ነገር ደግሞ ትስበሉበት፣ ንፉበት። ተመልሶ ሰይጣኑ መጥቷል። እንዴት ነው ዘላቂ መፍትሄ ነው እንጂ ለሱ የሚያስፈልገው ዝም ብሎ 6 ወር ከዛም ያገረሽበት ከሆነ ልክ አይመጣም። ፓስተር ማን አይመጣው ብርቱካን ይዤ ዘላቂ መፍትሄ ጾም፣ ጸሎት፣ ብዙ ነገር አለ። እንዴት ነው የ6 ወር ጥምቀት ብቻ ነው እንዴት ሰጠው? 6 ወር 7 አላልቆየም እንደዛ ገና የተጠመቀው እንኳን አልደረቀም ከሰውነቱ። ድጋሚ ሰይጣኑ ተነሳ። ዋው ሳይደር አይ ልክ አይደለም የምር ድጋሚ ሲደረግ የተጠመቀው ጸበሉ ሳይደርቅ ከሰውነቱ ጥርግርግ አድርጎ የተሳደበ ነው አሁን ያለው። ወደ ወንጌል እመለሳለሁ ግን ትንሽ ጊዜ ልሳደብ ብሎ እንግዲህ ሰግጦ የተሳደበ ነው ያለው። ያው እኔ ምንም ማለት አልችልም። ለምን መውረድ ይሆንብኛል እውነት ለመናገር። ስለዚህ ወደ ቀጣይ ቪዲዮ እኔን የሚጣናት ምንድነው? ምን ሆንክ? ሰው መሀል ዱቤ ብር ወስደዋል አለኝ ባለ ዞቁ ከመሬት ተነስቶ ቆሞ ነበረው እንዴ ሳትወስድ ነው ወይ ያለው? 153 ብር ወሰድ ካለኝ። አንተ ስንት ነበር የወሰድከው? አልወሰድኩም። እኔ 153 ብር አልወሰድኩም። ጭራሽ አልወሰድኩም። 200 ነው ባለፈው ተጀግሬ የተቀበል እንዴ። እንደውም ቀንሶ ነው የነገረህ እኮ 200 ከወሰድክ ቀንሶ ነው። እና እኔ ደግሞ ሳድጋ ነገር እንደምናደግ ከተናደርኩ ጥሩ አይደለም ለሱ። ስራውን ሊፈታ ይችላል።
እንዴ ተው አንተ መሄድ ለምን ትሄዳለህ? ለምን እኔ ድሮ ጎረቤቴ ጋር ተጣላንና ተናዶ ነው በጥፊ ስለኝና አንዴ ሲጠርዘኝ በጀርባዬ ወደኩ ተጎዳው ሆስፒታል ተኛውና እሱ ታሰረ እና ይሄም እንዲደበድብ ፈልገና እንዴት ብቻ ጥሩ አይደለም ለሱ ንገሪው እንዴ ምኑ ነው ምነግረው ታዲያ እንዲፈራኝ ነገር እንዲፈራኝ ተደብድቦ ሆስፒታል የገባ ሰውዬ እንዲፈራኝ ንገሪው ራሲ ዳታ አስፈራራውም አይቶም ኮስ እኔ እኮ እቺ እንትን የምታወልቃት መቼ ነው እቺ አንጸባራቂ ግን ሁሌ ይመጀ ሩታና ሄርሜላ እንግዲህ በዘፈን መሰዳደብ ጀምረዋል እስኪ እንስማቸው ከባድ ደርቢ መጥቶባታል ውሰጂው ይሁንልሽ ጤና ውሰጂው ይሁንልሽ ጤና ድንባዣም ቢጤ ነው ደጅማ ያስጠና ቡና ይሄንን ስትሰማ ሄርሜላ የመለሰችውን ደግሞ ተመልከቱ ውሰጂው ይሁንልሽ ጤና ውሰጂው ይሁንልሽ ጤና ድንባዣም ቢጤ ነው ደጅማ ያስጠና ቡና አብርሽ ቤተሰብ እንግዲህ እንደምታዩት ነው በጣም እየተጨፋጨፉ ነው ያሉት እናንተስ እንዴት ነው ግን በእነሱ መሐለ ያለው ነገር በጣም ከባድ ነው ቪዲዮዎችም እንግዲህ እንደይወጡ እንደሚያሳዩት ተይልኝ ለኔ ልቀቂልኝና እስኪ እኔ እንክብካቤ እንዴት እንደሆነ ላሳይሽ እያለች ነው ሄርሜላ ለማንኛውም እናንተ ሩታና ትክክል ወይስ ሄርሜላና ትክክል እስኪ ሐሳብ ስጡበት እኛ ግን ወደ ቀጣይ ቪዲዮአችን እንለፍ በትላንትናው ዕለት ኖቬምበር 19 የወንዶች ቀን ነው እንግዲህ ለምትወዱት ለምታከብሩት ወንድ በሙሉ ይሄንን ቪዲዮ ላኩለት እስኪ ይሄን ቪዲዮ ሰምተን እንመለስ ወንድ መሆን ቀላል አይደለም ብዙ ፈተና ብዙ ድካም ብዙ ኃላፊነት ብዙ ጣውረድ ብዙ ችግር ኢቭን ኢፍ ቢቸግራችሁ እንኳን የሚረዳችሁ ሰው የለም ምንም ያህል ብታዝኑ ሰው ፊት ማልቀስም አትችሉም ብቻ በአጠቃላይ ወንድ መሆን እጅግ በጣም ከባድ ነው ዛሬ ኖቬምበር 19 በዓለም አቀፍ ደረጃ የወንዶች ቀን እየተከበረ ይገኛል ለእናት አባቱ ለቤተሰቡ ለሚስቱ ለልጁ ለእህት ወንድሞቹ ብዙ መስዋዕትነትን እየከፈላችሁ ያላችሁ ወንዶች እንኳን ለዓለም አቀፉ የወንዶች ቀን በሰላም አደረሳችሁ ይሄንን ቪዲዮ ለእናንተ ጀግና ለሆኑ ወንዶች ሼር አድርጉላቸው ወይንም አካውንታቸውን ሜንሽን አድርጓቸው ጀግናውን አባታችሁን ወንድማችሁን ጓደኛችሁን በቃ ለቤተሰቡ ሳክሪፋይ እየከፈለ ላለ ወንድ በሙሉ እንኳን አደረሰ ስትሉ ይሄንን ቪዲዮ ላኩለት እጅግ በጣም ተች የሚያደርግ ነው የወንድ ልጅ ስቃዩ ብዙ ነው እውነት ነው አልቅሶ እንኳን ችግሩን እንደ ሴት ልጅ መግለጽ አይችልም የውስጡን በውስጡ ይዞ ሁሌም ቢሆን በውስጡ ያለቅሳል ግን ውጪው ሁሌም ቢሆን ፈገግታን ተላብሶ ጠንካራ መስሎ ለመታየት ይፈልጋል ግን በጣም በሚገርም ሁኔታ በተቃራኒው ማለት ነው በሩን ዘግቶ የሚያለቅስ ብዙ ወንድ አለ በአደባባይ ማልቀስ ስለሚፈራ ስልሼምም ስለሆነ እንደ ኢትዮጵያ በተለይ ወንድ ልጅ አያለቅስም እየተባለ ስላደገ እንግዲህ ከባድ ቤተሰቦቼ ለማንኛውም እንግዲህ ለምታከብሩት ወንድ በሙሉ ይሄን ቪዲዮ ላኩለት ህዳር 9 2018 ከቀኑ 5:15 ኃይሌ ጋርመንት ሀጫሉ መንገድ ላይ ምንድነው የተፈጠረው ይሄን ቪዲዮ እስኪ ተመልከቱ ግሬደር ነው ዶዘር ነው የሚባለው ግሬደር ብቻ ዶዘር እምቢ ብሎት ነው ፍሬን እምቢ ብሎት በማረሻው መንገዱን ፍሬን ለመያዝ እየሞከረ ሂዶ የት ይው እግዚአብሔር በሚያውቀው እንግዲህ ለትንሽ ነው ሲኖትራኩ ቪትሷም የተረፈችው ማለት ነው ለትንሽ ቤተሰብ እጅግ በጣም ከባድ አደጋ ነው ቪትሷ ተነስታ ሮጠች እንግዲህ እግዚአብሔር ያሳየች ሹፌሩም ረዳቱም ዘለው ወረዱ ፍሬን እምቢ ብሎት ነው በማረሻው
በማረሻው መሬቱን አኮ ቢሄድም ሊቆም አልቻለም። ከዛ ምን አደረገ? ኮሪደሩ ታክሲዎቹ የሚቆሙበት ኮሪደር አለ፣ ታክሲ ማራገፊያ፣ እሱ ጋር ሄዶ አጋጭቶ የመብራት ፖሉን ምናምን አጋጭቶ ነው የቆመው። ከእንዲህ አይነት አደጋ መድኃኒዓለም ይጠብቃችሁ። እንግዲህ ድንገተኛ አደጋ በጣም አስፈሪ ነገር ነው። ሰሞኑን ሌላኛው መነጋገሪያ የሆነው ጉዳይ ቤተሰቦች እጅግ በጣም የሚያሳፍር ነገር ነው። ከህጋዊ ባሏ እንግዲህ ገንዘብ ተቀብላ ለውሽማዋ መኪና ገዝታለታለች። ይሄ በጣም የሚያሳፍር ነገር ነው። እሷ ራሷ ናት የተናገረችው። እስኪ እንስማው ብቻ። ከወንዶች ጉዳይ ዋና አዛዥ የወጣ ህግ አለ። ቪዲዮን ተከታትለን እንመለስ። የሰርግ ዕለት ያየሁትን ከዚህኛው ጋር 2 ዓመት ከኖረን በኋላ ማለት ነው ከዚህኛው ብር ወስጄ ያኛው ስራ የለውም ነበረ። ለዚህኛው መኪና ገዛውለት ራይድ እንዲሰራ። ከየትኛው ለየትኛው? ከዋናው ባሌ ማለት ነው ብር ወስጄ ለዚህኛው ማለት ነው። ለዚህኛው የምትለው ሽሟን ይበቃል። የሰርጓ ቀን ከመጡ እንግዶች መካከል አንዱን አየችው፣ እዛው ወደደችው። ከዛ ታገኘው ነበረ። ከባሏ ገንዘብ እየተቀበለች ለሱ ትሰጠው ነበረ። በስተመጨረሻም ገንዘብ ተቀብላ መኪና ገዛችለት። ይሄ ነው በቃ እንዲህ ነው እየሆነ ያለው። ለዚህ ነው ህይወትንም አላማት። ለዚህ ነው ማትወደን ሴት እንዳታገባ ማለት። ከአሁን ሰዓት ጀምሮ ከወንዶች ጉዳይ ዋና መምሪያ የወጣ ህግ አለ። ፍቅረኛ እድሜዋ ከ21 ዓመት በላይ ሆኖ ገንዘብ ስጠኝ ካለች ሬድ ፍላግ። አንተ ወንድ ልጅ ነህ፣ ፍቅረኛዋ ምን እንደሚያስፈልጋት ታውቃለህ። የሚያስፈልጋትን ነገር በሚያስፈልጋት ሰዓት አድርግላት። ከዛ ውጪ እንደዚህ መጫወቻ ትሆናለህ። በአንተ ገንዘብ ሌላው ነው የሚዝናናው። ነቃ ደንገጥ በል። ሰማኸኝ? ዳጊ ኦርተን እንግዲህ ትንሽ ዘና ያደርጋል። ግን ሙሉውን እኔ ላይቭ ላይ ሪካርድ ተደርጎ የተለቀቀውን ሙሉውን ለመስማት እንደሞከርኩት ቤተሰቦች እሷ ማርያምን እናቴ ትሙት እያለች ደጋግማ እየማለች ነበር። እውነትሽን ነው እያለ እሱ ማለት ላይቭን ሆስት የሚያደርገው ልጅ እውነት መሆኑን ማመን እስኪያቅተው ድረስ እንግዲህ የተናገረችው ስቶሪ ትንሽ ከብዳል እና እንደውም ሌላ ሶስተኛ ሰው ሁላ ወዳለች። የሚገርማችሁ ነገር ባሏ አለ፣ ከዛ ይሄ መኪና የተገዛለት አለ፣ ደግሞ አሁን አዲስ እየጀነጀናት ያለ ስልክ ፕሌን ውስጥ የተዋወቀችው አንድ ሌላ ወንድ ደግሞ አለ ሶስተኛና ሁለቱ ደግሞ ቀርተው አሁን የመጣው ደግሞ ቢሆን አብሮኝ ምንም አይመስለኝም እያለች ነው። በስሜት የምትነዳ ሴት ለጊዜያዊ ደስታዋን ብቻ ወንድ እየቀያየረች አሁን የምታገኘውን ደስታ ብቻ በዝሙት የሚገኘውን ደስታ ብቻ የምታሳድር ሴት ወይስ ምን አይነት ሴት ብላችሁ እቺን ሴት ትገልጿታላችሁ? ሐሳብ ስጡበት። እጅግ በጣም አስደንጋጭ ነው። ሰሞኑን በጣም የተዘዋወረ ነው። ባይዘው ብዙ ሰው ሼር አድርጎልኛል ይሄን ቪዲዮ። እንግዲህ እንደምታውቁት ትዳር በጣም እግዚአብሔር የሚወደው ተቋም ነው። ያንን ተቋም ደግሞ ሰይጣን ለማፍረስ በጣም ብዙ ነገር ይጠቀማል። እንግዲህ እሷ ምክንያት ብላ ያቀረበችው ለ6 ወር ለ1 ዓመት ባሌ ሌላ ሀገር ይኖራል፣ ከሀገር ውጪ ነው የሚኖረው። ለ6 ወር ለ1 ዓመት ቆይቶ ሲመጣ ነው የሚያገኘኝ። በዛ ክፍተት ተፈጥሮ ነው እንግዲህ ሌላ ወንድ እየገባ ከሷ ጋር ሌላ ታሪክ ውስጥ ማለት ነው የገባው። ኤኒዌይስ ግን በጣም ይሄ ከባድ የሆነ ነገር ነው። ግን እናንተ የምትሉትን በሉ። ለማንኛውም ወደ ሌላኛው ቪዲዮ እንለፍ። ዳናይት መግብብ ያረገችው ጫማ ምን ያህል ውድ ነው? እስኪ ሰምተን እንመለስ ጋይስ። ዘንድሮ ማንሰማው ጉድ የለም። ይሄን የዳናይት ጫማ አላየነውም እንዳትሉኝ ብቻ ጋይስ፣ በጣም ነው የሚያምረው። እሷ ሳተን ቶፕ ጂንስ እና በሳተን እንደገና የተሰራ ጫማ አርጋ ነው ብቅ ያለችው። በጣም ቆንጆ አርጋ ነው ስታይል ያደረገችው። የጂንስና የጫማው በተለይ በጣም ደስ ይላልና ሳተን ቶፕ ላይ ነው ፎከስ ማድረግ የፈለገችው። እኔ ግን ሐሳቤን ይሳበኝ ጫማው ነው። እስኪ ስለዚህ ጫማ ትንሽ ልበላችሁ። ዲዛይነሩ ክርስቲያን ላቦቴን ጉቺ እንዳለችው ሙድ እንዳትይዙብኝ ብዬ ክርስቲያን ሉቡቲን ይባላል። ፈረንሳዊ ዲዛይነር ነው። የሚታወቀው ደግሞ ቋቋ ጫማዎችን በመስራት ወይም ደግሞ ሂል ጫማዎችን በመስራት ብዙ ጊዜ የሚሰራቸው ሂል ጫማዎች ሻይኒ ናቸውና ደግሞ ቀይ ሶል አላቸው። ለየት የሚያደርገው እሱ ነው። ሻይኒና ቀይ ሶል ያላቸው ሂል ጫማዎችን በመስራት ቋቋ ጫማዎችን በመስራት ነው የሚታወቀው ክርስቲያን ሉቡቲን። ይሄ ጫማ ስንት ብር ያወጣል ወደሚለው እንግባ። ይሄ ጫማ እንግዲህ ፖሽ ማርክ ላይ ያለ ፖሽ ማርክ ላይ በዲስካውንት $700 ይባላል። $700 በዲስካውንት እየጨመረ ነው የሚሄደው። ስለዚህ ለሞራላችን ሲባል $700 ላይ እናቆማለን። $700 በቅናሽ ላይ ደግሞ በኢትዮጵያ ደምሩት $400 እንደዛ ይገኛል ማለት ነው። ስለዚህ ያረገችው ጫማ ማለት ይሄ ጫማ በፍላትም አለ። በፍላትም በጣም ነው የሚያምረው። ከለርፉል የሆነ ሳትን ጨርቅ ነው። ፊኒሺንጉ በጣም ፌሚኒን የሆነ እይታ ይሰጣል። በጣም ያምራል። ከጂንስ ጋር ካዡአል አለባበስ ጋር ቆንጆ አርጋ ነው ስታይል ያደረገው። ክትም ይሆናል። እንደገና ደግሞ ለየት ላለ ዝግጅትም ተደርጎ መሄድ የሚችል ጫማ ነው።
በእኛ ሀገር ስንመነዝረው 108400 ብር ይመጣል ማለት ነው በባንክ ምንዛሬ። ቪዲዮ የምሰራ የፋሽን ፍላጎት እና ኢንተረስት ላላቸው እንዲሁም የፋሽን ኢንፎርሜሽን ማግኘት ለሚፈልጉ ሰዎች ነው። ላይክ አድርጉኝ፣ ፎሎ አድርጉኝ። አመሰግናለሁ። ቴንክ ዩ እናቴ። እዛ ጋር በድህነት አንዱ ሚስቴ ማዘነጥ አቅቶኝ እናንተ ቀድማችሁ ሚስቴ እንደዚህ ስላረጋችሁልኝ አመሰግናለሁ። ገንዘብ አቅም አንሶኝ እንጂ እኔ ሚስቴን ከዚህ በላይ ባሳምራት እና ባንቀባራት ደስ ይለኛል እያለ አይታችኋላ። እንባ እየተናነቀው ሲያወራ እዚህ ጋር ደግሞ 100 ምናምን ሺህ ብር ጫማ ይመቻት፣ ግን ብራንዱ ያበደ ነው፣ ዋጋውም እንደዛው ያሳብዳል ለማለት ነው። ኤኒዌይስ ግን ለምንድን ነው ያመጣውላችሁ ይሄን? እንደዚህ የሚለበሳል ለማለት ነው። አቅም ያለው ሰው እንዲህ የሚለብሳል ለማለት ነው። ቤተሰብ እንዳታዝኑብኝ እውነት። ቤተሰብ እንግዲህ ወደ ቀጣይ ቪዲዮ ደግሞ ስናልፍ ዳኒና ጽጌ እናገኛለን። ዳኒና ጽጌ እንግዲህ በጣም ሲፋየቱበት የነበረው ማለትም በቃ እንዲህ ሲተናነቁበት የነበረው ጉዳይ ዳኒ ሌላ ሴት አስረገዘ የሚለው ነበረ። ያው በመጨረሻም እርግዝናው ውሸት ሆኗል። እስኪ ይሄን ቪዲዮ እዩት። እርጉዝ አይደለችም። እርጉዝ ናት ሆነልሽ? ምን ፈለግሽ አንቺ? በእግዚአብሔር አንቺ አስመሳይ አንቺ ነሽ ሌላ ያብሽር የምትከፍቺው። በጣም ባለጌ ሰው ነሽ። እንዳያችሁት ነው፣ እርጉዝ አይደለችም፣ በዶክተሮች ተረጋግጧል። እንግዲህ ቤተሰቦቼ እኛ እኮ ብለናል፣ ከምኔው ተጀምሮ ከምኔው ተረገዘ የሚለው ነገር መልስ ይፈልጋል ብለናል። ቀድመን ብለናል። እንሆ ዛሬ ቀኑ ደርሶ የዳኒ አዲሷ ፍቅረኛው አላረገዘችም። ስለዚህ ጽጌ ነፃ ወጣለች። ኤኒዌይስ ግን ዳኒ እየሄደ ሴት በያዘ ቁጥር ጽጌ እየዞረች የምታስመረምረው ነገር ትንሽ ሞራል ይነካልና ለጽጌ እውነት እኔ በጣም ተሰማኝ፣ ለጽጉ ተሰማኝና ጽጉዬ አይዞሽ፣ በየሄድሽበት ሆስፒታል እየዞርሽ የዳኒን ሴቶች ማስመርመር ከባድ ነው ላንቺ እውነት ለመናገር። እና ቤተሰቦች እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ። ለማንኛውም ዳኒ ነፃ ወጥቷል። ሰይፉና ቴዲ አፍሮ እንደማይግባቡ ነው አይደል? ብዙ ጊዜ ሁላችሁም እንዳያችሁት በጣም ቆንጆ የሆነ ኢንተርቪው ነበረ። አብለሰት ያው ብዙም አላወራችም እንዳያችኋት፣ እሱን ለማዳመጥ ነው የሞከረችው። እንደዚህ ነው እንግዳ ከጋበዛችሁ ሁሌም የእንግዳውን ሐሳብ ማዳመጥ አለባችሁ ያስባሉ። እኔ መጠየቅ ያለበትን ጥያቄ ትጠይቃላችሁ። ከዛ በኋላ እሱ ደግሞ ሲመልስ ጸጥ ብላችሁ ለማዳመጥ ነው መሞከር ያለባችሁ። ለምን ሐሳቡን ከቆራረጣችሁበት የእንግዳውን ተቆራርጦ ወደ ሌላ ነገር ነው የሚቀየርበትና ማንም ሰው የተናገረውን ነገር ሊረዳው አይችልም፣ አንድ ሰው ሐሳቡን የምትቆራርጡበት ከሆነ ማለት ነው። እንደዛ ብዬ ነው እንግዲህ እኔ ማምነው። ዛሬ ላይ አምለሰት ያደረገችው ነገር በጣም ጥሩ ነው። አዶናይን በማቅረቧ ብቻ እንግዲህ ከዚህ በኋላ በጣም ብዙ ሰብስክራይብ እንደምታገኝ እኔ አልጠራጠርም። በደንብ ተወዳጅነትንም እያገኘች ነው ያለው። እንደምንሰማው ከሆነ እንግዲህ ከዚህ ቀደምም ሰይፉና ቴዲ አፍሮ እንደማይግባቡ ነው አይደል? ብዙ ጊዜ ያው ሰይፉ በሾው ላይ ግዴታው ስራው ስለሆነ እንግዲህ ለቴዲ አፍሮ ሙዚቃ በለቀቀ ቁጥር ሊሆን ይችላል ወይ ደግሞ አንዳንድ ስራዎችን በሰራ ቁጥር የራሱ ሾው ላይ ስራው ስለሆነ ግዴታ ሙዚቃዎችንም ይጋብዛል። ስለሱም ደግሞ ስሙን በተደጋጋሚ ሲያነሳ እንሰማለን። ነገር ግን ሁለቱ እንደማይግባቡ እንሰማለን። በትክክል በምን አጋጣሚ እንደሆነ ግን አናቅም ሁላችንም። ሰይፉም ደግሞ በዚህ በፊት በነገር ጠቅ ሲያደርገው ሰምተናል፣ በአሽሙር ጠቅ ሲያደርገው ሰምተናል አዶናይን። አሁን ላይ ደግሞ አምለሰት ሙጬ አዶናይን በመጋበዟ እንግዲህ ከዚህ ጉዳይ ጋር እያያያዙት ነው ያሉትና የጠላቴ ጠላት ወዳጄ ነው በሚል ምናምን ብዙ ሰዎች እያገናኙት ይገኛሉ። እኔ ከዚህ በኋላም ቢሆን ሰይፉ እሱን መረዳት ከሞከረ ትክክለኛ የመረዳት አቅም አለው ብዬ አስባለሁ። እውነት ለመናገር ሰይፉ ፋንታሁን ተረድቶት ገብቶት ከዚህ በፊት እውነት ሐሳቡን ሳይረዳው እንኳንም አላቀረበው ነው ብለው እውነት ለመናገር አሁን ግን ከዚህ ኢንተርቪው በኋላ ገብቶት ተረድቶት ሐሳቡን ከተረዳው በኋላ ከዚህ ቀደም የነበረውን ሐሳብ ቀይሮ አዶናይንም በእንግድነት ይጋብዘዋል በክብር ብዬ አስባለሁ። አይ ሆፕ እንደዛ ብለን ሁላችንም እናስባለን። ቤተሰቦቼ እንግዲህ አዶናይና አመለሰት እጅግ በጣም ደስ የሚል ቆይታ አድርገዋል። እሷም እንግዲህ በጣም ቫይራል እንደምትወጣ እንግዲህ እርግጠኞች ነን ሁላችንም ማለት ነው። ቤተሰቦች እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ስጡበት።